የሳይበር ጥቃት በተለይ በፋይናንስ ጉዳይ በአሜሪካ ታሪክ ትልቅ ጥቃት ፈጻሚውን በቁጥጥር ስር መዋሉን ኤፍቢአይ ያስታውቋል። የአሜሪካ ዜግነት ያለው ጆሹዋ ሳሙኤል አሮን የ32 ዓመት ጎልማሳ ሲሆን በኒውዮርክ JFK ኤርፖርት ነው የተያዘው። ህጋዊ ባልሆነ መንገድ 100 ሚሊዮን ሰዎችን የግል መረጃ ከጠለፉ 3 ሰዎች መካከል አንዱና ዋነኛው ነው ተብሏል። በአሜሪካ 12 ትላልቅ ተቋሞች የሳይበር ጥቃት ደርሶባቸዋል። እንደ ኤፍቢአይ ገለጻ ጆሹዋ ሳሙኤል አሮን የብዙ አሜሪካ ካምፓኒዎች ላይ የሳይበር ጥቃት ሰንዝሯል። ዩኤስ ፋይናንስ ተቋማት ላይ የሳይበር ጥቃት በመሰንዘር ትልቅ ስም ያለው ዜጋም ያደርገዋል። ከጆሹዋ ሌላ ቀጣይ የገነነ ስም ያላቸው ጌሪ ሻሎን እና ዚፍ ኦሬንስቴን በእስራኤል በቁጥጥር ስር ከዋሉ በኋላ በሐምሌ 2016 ለአሜሪካ መንግስት ተላልፈው መሰጠታቸው ይታወቃል። አሁን በቁጥጥር ስር የዋለው ጆሹዋ ሳሙኤል አሮን በትላንትናው ዕለት ፍርድ ቤት መቅረቡ ታውቋል። በአሜሪካ በተለይ ከቅርብ ጊዜ ወዲህ የተለያዩ የሳይበር ጥቃቶች ደርሰዋል። ከግለሰቦች ባለፈ ሀገራት ለሀገራት በጥርጣሬ እንዲተያዩ የሚያደረጋቸው ነው የሆነው። በተለይ ራሽያ በሳይበር ጥቃት ስሟ በሰፊው እየተነሳ ይገኛል።